አካውንቲንጉ ቀጥሏል። አካውንቲንግ ማስረዳት ቀጥሏል። ያው በሚችለው አቅም እንግዲህ በአማርኛ ግልጽ ለማድረግ በመሞከር እንዲገባችሁ አድርጌ በአማርኛ ጽሁፉን አዘጋጅቼ እያብራራሁላችሁ እገኛለሁ ማለት ነው። ስለዚህ የቀጠለ ሲሆን በሂሳብ አያያዝ ውስጥ የድርጅትን የፋይናንስ ሁኔታ እና እንቅስቃሴዎቹን በትክክል ለመመዝገብ፣ ለመተንተን፣ ሁሉም ሪፖርቶችን ለማቅረብ ወይም የፋይናንስ ትራንዛክሽኖችን ለመመዝገብ እና ደግሞ ስንመዘግብ በአምስት ዋና ዋና የሂሳብ አይነቶች ወይም አካውንት ታይፕ ስር እንመድባቸዋለን ወይም እንመዘግባቸዋለን ማለት ነው። ስለዚህ እነኛ አምስቱ እንግዲህ እንደምታውቋቸው ወይም ሰምታችኋቸው ሊሆን ይችላል ማለት ነው። እነ አሴት፣ ሊያቢሊቲ፣ ኢኩዊቲ፣ ኤክስፔንስ እና ረቨኑ ይባላሉ ማለት ነው። ብዙ ሰው ሊሰማቸው የሚችሉ ናቸው ማለት ነው አካውንቲንግ ሲነሳ ስለማይቀሩ። ስለዚህ እነኛውን ምንድን ናቸው? አይነት ናቸው፣ ሂሳብ አይነቶች ናቸው። ሂሳብ አይነቶች ስል ታይፖቹ አንድ ትራንዛክሽን ሀፕን ሲያደርግ በየትኛው ስር ይመደባል የሚለውን ለመመለስ ማለት የራሱ የሆነ ምድብ አለው። ማንኛውም ትራንዛክሽን ተመሳሳይ አይደለም። ካሽ ትራንዛክሽን አለ፣ ብድር አለ፣ ገቢ፣ ኤክስፔንስ፣ ባለቤቱ ያወጣው ካፒታል አለ። እነኚህ ሁሉ አሁን የዘረዘርኳቸው አካውንት ታይፕ ናቸው ወይም የሂሳብ አይነት ናቸው ማለት ነው። ስለዚህ እነሱን እያንዳንዳቸውን ማለት ነው መሰረታዊ የአካውንቲንግ አይነቶች ወይም አካውንት ታይፕ የሚባሉት ናቸው። ስለዚህ እናንተ ከምታውቋቸው ተነስተን እንግዲህ ማብራሪያ እየጨመርን እንሄድ ማለት ነው። አሴት የምንለው አካውንት ታይፕ ወይም በአማርኛው ንብረት የምንለው ማለት ነው ድርጅቱ የራሱ የሆነና ወደፊት የኢኮኖሚ ጥቅም የሚያስገኙ ሀብቶች ናቸው። እነኛ አሴት የምንላቸው ወደፊት የኢኮኖሚ ጥቅም የሚያመጡ ለምሳሌ ገንዘብ በካሽ ወይም ደግሞ ቢልዲንግ ህንፃዎች፣ የተለያዩ ማሽነሪዎች፣ ኢንቨንተሪ እቃዎች ማለት ነው። በሱቅ ላይ ያሉ ሊሆኑ ይችላሉ፣ ወይ ደግሞ በፋብሪካ ያሉ ኢንቨንተሪዎች ሊሆኑ ይችላሉ፣ እቃዎች ማለት ነው በአማርኛ። ወይም ደግሞ ተሰብሳቢ ብሮች፣ ተሰብሳቢ ማለት አካውንት ሪሲቬብል የሚባሉት ቅድሚያ ሰርቪሱን ወይም አገልግሎት ወይም ደግሞ እቃ ሸጠንለት ግን ብሩን ያልተቀበል ነው ማለት ነው፣ ገና ወደፊት የምንሰበሰባቸው እነኚህ ሁሉ ንብረት ይባላሉ ማለት ነው። ወይም ደግሞ አሴት ስር ይመደባሉ ማለት ነው። ስለዚህ እነኚህ የዘረዘር ናቸው ወደፊት ለድርጅቱም ሆነ ለግለሰቡ ገንዘብ ወይም ፊውቸር ኢኮኖሚ ያመጣሉ ማለት ነው። አክብዳችሁ እንድታዩት አልፈልግም። ቀለል አድርጋችሁ ሀብት ሲባል እንግዲህ አንድ ሰው ያለው ነገር ማሰብ ነው። ያላችሁን ነገር ካሽ ይኖራችኋል፣ ባንክ ወይም ደግሞ ቢልዲንግ ቤት ሊኖራችሁ ይችላል፣ ወይም ማሽን ነገር ሊኖራችሁ ይችላል። ስለዚህ ያ ሀብት ነው። ያ ሀብት ነው አሴት የሚባለው ማለት ነው። ስለዚህ በአካውንቲንግ ውስጥ እነኚህ ነገሮች ወሳኝ ናቸው። ወደ ገንዘብ ሊለወጡ ይችላሉ፣ እንደዚሁም በጥሬውም ሊቆዩ ይችላሉ፣ ግን ሀብት ናቸው። ስለዚህ የድርጅቱን አጠቃላይ ዋጋ ያንጸባርቃሉ እነሱ ተደምረው ማለት ነው። ስለዚህ ሀብት ማለት አሴት የሚባለው ማለት ነው። አሴት ሲባል ያው በእንግሊዝኛ ሲሆን ሌላ እንትን እንዳይመስላችሁ ማለት ነው። ሀብት ማለት ነው አሴት ማለት። ስለዚህ ይህንን እንድትረዱ ፈልጋለሁ። ሁለተኛ እዳዎች ደግሞ ሌላ ታይፖች ናቸው ማለት ነው። ስለዚህ ሀብትና እዳ ይለያያል። ስለዚህ አንዱ ምድብ እዳዎች ወይም ሊያቢሊቲ የሚባለው በእንግሊዝኛ ድርጅቱ ለሌሎች አካላት ለምሳሌ እዳ ሲኖርበት ለምሳሌ ከባንክ ሊኖር ይችላል፣ ከአቅራቢ ሊሆን ይችላል። አቅራቢ ማለት የተለያዩ ሰፕላየሮች ወይም የምንፈልገውን ነገር የሚያቀርቡልን በክሬዲት እነሱ ሰፕላየር ናቸው፣ ሊያቢሊቲ ናቸው። እዳ ነው ገና የምንከፍላቸው፣ በክሬዲት ነው ያቀረቡልን፣ ወደፊት የምንከፍለው ነው ማለት ነው። ስለዚህ ለምሳሌ ተከፋይ ሂሳብ አካውንት ፔብል ይባላሉ። እነዚህ እንዳለ ወደፊት የምንከፍላቸው ሲደመሩ ከአንድ ዓመት በታች ያሉት አካውንት ፔብል ይባላሉ። በአንድ ዓመት ውስጥ የምንከፍለው ማለት ነው። ስለዚህ ሎን ፔብል ይኖራል፣ የደሞዝም እዳ ሊኖር ይችላል። ስለዚህ ማንኛውም ከድርጅቱ ወጥቶ ለሌላ ሰው የሚከፈል ነገር እዳ ነው ማለት ነው። ስለዚህ ማንኛውንም አገልግሎት ካገኘን በኋላ ግን ብር ያልከፈልንበት ከሆነ ያው እዳ አለብን ማለት ነው አገልግሎቱ ስለተጠቀመ። ስለዚህ ሁለተኛው ምድብ ወይም ደግሞ አካውንት ታይፕ በአካውንቲንግ ውስጥ ሊያቢሊቲ ነው ማለት ነው። ሶስተኛ ላይ የባለቤትነት ድርሻ ወይም ካፒታል ወይም ኦነርስ ኢኩዊቲ የሚባለው ነው። ገና ድርጅቱ ሲመሰረት እኔ ያለኝን የራሴን ሀብት ጨምሬ ከሆነ የተመሰረተው ሲደመር ደግሞ ከባንክ ተበድሬ ከሆነ ድርጅቱ የተመሰረተው ከባንክ የተበደርኩት ቅድም ያልኩት ሁለተኛው ላይ እየጠቀስኩላችሁ ሊያቢሊቲ ነው ወይም እዳ ነው ማለት ነው። ፕላስ እኔ መጀመሪያ የነበረኝ ብር ወይም ካፒታሌ ኦነርስ ኢኩዊቲ ይባላል ማለት ነው። ስለዚህ የድርጅቱ ባለቤቶች ከሁሉም እዳዎች ተቀንሶ በድርጅቱ ንብረት ላይ ያላቸው ይገባኛል ጥያቄ ወይም ድርሻ ነው ማለት ነው። እዳው ሲነሳ ያው ቀሪው የኔ ነው ማለት ነው። ስለዚህ የባለቤት ነው መጀመሪያ ያወጣው ገንዘብ ነው ማለት ነው።
የተያዘ ትርፍም ሊሆን ይችላል እና ሌሎች የባለቤትነት መብቶች ሊኖሩ ይችላሉ። ስለዚህ ኦነርስ ኢኩዊቲ የሚባለው መጀመሪያ ድርጅቱን ስመሰርት ከራሴ ያወጣሁት ብር ይሄኔ ነው ማለት ነው። ይሄ ካፒታል ወይም ኦነርስ ኢኩዊቲ ወይም የባለቤት ድርሻ ይባላል ማለት ነው። ስለዚህ ይሄም ለብቻው ነው የሚመዘገበው። ስለዚህ አንዱ ምድብ የሶስተኛው የባለቤትነት ድርሻ ማለት ነው። ይህ ድርጅት ንጹህ ዋጋ ነው ማለት ነው። ንጹህ ዋጋ ማለት እዳው ተከፍሎ የሚቀረው የኔ ገንዘብ ነው ማለት ነው። መጀመሪያ ያወጣሁት ሊሆን ይችላል። ስለዚህ ይሄንን በትክክል መረዳት ያስፈልጋቸዋል። አራተኛው ገቢ ወይም ረቨኑ ወይም ኢንካም። እንግዲህ አንድ ድርጅት ከተመሰረተ ያው ገቢ ለማግኘት እስከሆነ ድረስ ገቢ ደግሞ አንዱ ምድብ ነው ማለት ነው። ገቢ አንዱ የአካውንት ታይፕ አይነት ነው ማለት ነው። ስለዚህ ትራንዛክሽኖች ሲከሰቱ ገቢ ከሆነ ገቢ ተብሎ ይመዘገባል። እዳ ቅድም እንዳየነው እዳ ከሆነ እዳ ተብሎ ይመዘገባል። ንብረት ከሆነ ደግሞ አሴት ተብሎ ይመዘገባል። ስለዚህ ክላሲፊኬሽኖች ናቸው ማለት ነው የትራንዛክሽኖቹ ክላሲፊኬሽን። ስለዚህ ገቢ ስናይ ድርጅቱ ከዋና ስራዎቹ ለምሳሌ እቃ በመሸጥ ሊሆን ይችላል፣ አገልግሎት በመስጠት ሊሆን ይችላል የሚያገኘው ገቢ። ስለዚህ ድርጅቱ የባለቤትነት ድርሻ ይጨምራለታል ማለት ነው። ገቢ እያገኘን ስንሄድ ያለን የባለቤትነት ድርሻ ትርፋችን ወደ ራሳችን ስለሆነ የሚጨምረው ሪተርን ኤርኒንግ የሚባለው ትርፏ ወይም ኔት ኢንከሟ ወደኛ ንብረት ስለሆነ የምትጨመረው ይሄ ረቨኑ ያለንን የባለቤትነት ድርሻ ይጨምርልናል ነው የሚለው። ስለዚህ ማንኛውንም አገልግሎትም ይሁን ሰርቪስ ወይም ደግሞ እቃ ሸጠን የምናገኘው ገቢ ረቨኑ ይባላል ማለት ነው። የረቨኑ ትራንዛክሽናችንን የምንመዘግብበት ማለት ነው። በሌላ አገላለጽ ገቢ ማለት የእቃ ወይም አገልግሎት በመስጠት ወይም ሌሎች የንግድ እንቅስቃሴ በማድረግ የሚገኘው የገንዘብ ፍሰት ነው። የገንዘብ ፍሰት ወደኛ የሚመጣ አገልግሎት እንሰጣለን፣ ገቢ እናገኛለን። ወይም ደግሞ ሽያጫችን በከፈትነው ድርጅት ላይ የምናተርፈው ወይም የምናስገባው ገቢ ረቨኑ ይባላል ማለት ነው። አንዱ ምድብ ነው ማለት ነው። አምስተኛው ወጪ ወይም ኤክስፔንስ ይባላል ማለት ነው። ስለዚህ አሁን እስካሁን የዘረዘርናቸው ለይተን በየእንትናቸው በየአይነታቸው ለመመዝገብ ስለሚያገለግል ነው ማለት ነው። አሁን ወጪውን እና ረቨኑን ወይም ደግሞ ወጪውን እዳውን ምን ድብልቅ ተደርጎ እንዳይመዘገብ በአካውንቲንግ ሕግ እንደዚህ ክላሲፋይ ተደርገው ይመዘገባሉ ማለት ነው። ስለዚህ እነኚህ ምድብ ወይም አካውንት ታይፕ ይባላሉ። እነኚህ እየዘረዘርናቸው ያሉት ማለት ነው። ወጪ ማለት እንግዲህ ገቢ ለማግኘት አንድ ድርጅት ከፍተናል። ገቢ ለማግኘት ያው ወጪ ማውጣት አለብን። በሚደረገው እንቅስቃሴ ወቅት የሚወጡ ወጪዎች ናቸው። ስለዚህ ድርጅቱ የባለቤትነት ድርሻ ይቀንሳል። አሁን ወጪ ስናወጣ የነበረን ካሽ ወይም ከባንክ ውስጥ ይቀንስብናል ማለት ነው። ሀብታችን ወይም ብራችን ይቀንሳል። ይሄ ኤክስፔንስ የባለቤት ድርሻን ይቀንሳል ይላል። ረቨኑ ግን የባለቤት ድርሻን ይጨምራል ማለት ያለኝን ሀብት ይጨምርልኛል ገቢ ሳገኝ፣ ሽያጭ ሳገኝ ማለት ነው። ወጪ ሳወጣ ግን ያው ይቀንሳል። ለምሳሌ የደሞዝ ክፍያ ይኖራል፣ የቤት ኪራይ፣ የመብራት፣ የውሃ ምናምን እነኚህ እንዳለ የእቃ ስለዚህ ወጪዎች እነኚህ ወጪ ይባላሉ። ካለን ንብረት ላይ እየቀነስን ወይም ንብረታችንን የባለቤትነት ድርሻን ይቀንሳሉ ነው በሂሳቡ። ወጪዎች ማለት እንግዲህ ገቢ ለማመንጨት የምናወጣቸው ገንዘቦች ወይም የሚጠቀሙባቸው ሀብቶች ናቸው ማለት ነው። ስለዚህ ገቢውን ለማግኘት የግድ ወጪ ስለሚያስፈልገን ማለት ነው። ስለዚህ በመጨረሻ እነዚህ አምስቱ የሂሳብ አይነቶች የሂሳብ አያያዝ መሰረታዊ ክፍሎች ናቸው። ክፍሎች ክላሲፊኬሽኖች ናቸው። የድርጅቱን የፋይናንስ መረጃ ለማደራጀት ለመመዝገብ እና ትርጉም ያለው ሪፖርት ለማቅረብ ወሳኝ ስለሆኑ ማለት ነው። ትርጉም ያለው ሪፖርት ማለት እንግዲህ ሁሉንም በየአይነታቸው ተከፋፍለው እንዲቀመጡ እና መጨረሻ ላይ ለሪፖርት ምቹ እንዲሆኑ እንደዚህ ክላሲፋይ ተደርገው ይቀመጣሉ ማለት ነው። ይህ የአካውንቲንግ የሂሳብ አያያዝ መሰረታዊ ክፍሎች ናቸው። ከአሴት ጀመር። አሴት ማለት ሀብት ነው። ሊያቢሊቲ ይቀጣል። ሊያቢሊቲ እዳ ነው። ያለብንን እዳ መክፈል አለብን። ተከፋይ ነገሮች ላያቢሊቲ ይባላሉ። ኦነርስ ኢኩዊቲ የምንላቸው ደግሞ ኔት የባለቤቱ ኔት ቫሊዩ ወይም እዳው ተከፍሎ የሚቀረው ኔት ኦነርስ ኢኩዊቲ ይባላል። አራተኛ ላይ ረቨኑ አይተናል። ረቨኑ ማለት የድርጅቱ ገቢ ነው። ስለዚህ ገቢውም በራሱ ለብቻው ነው የሚመዘገበው ማለት ነው። ስለዚህ ክላሲፊኬሽኖቹ ለመመዝገብ እንዲመች ስለሆነ እንደ ሕግ ተደርገው ክላሲፋይ ስለተደረጉ በአካውንቲንግ ውስጥ እነኚህ መሰረታዊ አካውንቲንግ ክፍሎች ስለሆኑ አምስቱ ወሳኝ አካውንት ታይፕ እና ክላሲፊኬሽኖች ናቸው ማለት ነው። እንግዲህ ይሄ ያው ታውቋቸዋላችሁ። ብዙ ጊዜ እኔ ትንሽ በጽሁፍና በማብራሪያ ለማቅረብ የሞከርኩት ያው ትንሽ ግልጽ እንዲሆን ከእንግሊዝኛው በተለየ በአማርኛ እንዲገባችሁ ስለፈለግኩ ነው ማለት ነው። ስለዚህ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁኝ። ዩቲዩብ ቻናሉን እየገባችሁ ሰብስክራይብ አድርጉ።
ቲክቶክንም ፎሎ ቶሎ 10,000 ብታስገቡኝ ደስ ይለኛል። ስለዚህ ሀሳብና ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ፣ እመልሳለሁኝ ማለት ነው። ቴንኪዩ